እናቴ መክረኝ ተቆጥታኝ ትዳርሽን ቤትሽን አታፈርሺ ልጅን በትነሽ ነገ ደግሞ ሌላ ጋር ገብተሽ ትሰቃያለሽ እባክሽ ተይ እያለች በእናቴ ግፊት በእናቴ ቁጣ ረጅም ዓመታቶችን እዛው ትዳር ውስጥ ኖርኩኝ። ባለቤቴ በእርግጥ አስቀይሞኝም በሱ ምክንያት ኮብልዬ ሂጄም አላቅም። ሁሉም ነገር የነበረው ለሰላሜ መጥፋት ለደስታዬ መጥፋት የነበሩት ሰዎች ምክንያቶች የነበሩት አማቴ የባሌ ወንድም ሚስቶች ነበሩ። ከኔ አናት ላይ አይወርዱም። በዚያም በዚህም ብለው የሆነ ችግር ውስጥ ያስገቡኛል። ከዛ ነገር ውስጥ መውጣት ሲያቅተኝ ነገሩን ሁሉ እርግፍ አድርጌ ወደ እናቴ እሄዳለሁ። ባሌ አንዳንድ ቀን እንኳን እስኪ አሁን እንኳን እኔ ሂጄ ሸምግዬ ይዣት ልምጣ ሲል እናቱ እሷን ሂደህ ካመጣ እናት አለኝ እንዳትል ትለዋለች። የእናት ነገር ይሆንበትና ዝም ይላል። እናትህ እንደፈረደባት እኔን ይዛ መታ ይቅር ተባባሉ አተቀያይሙ ብላ በስርዓት እንኳን ሳያናግሯት ትታኝ መክራይ ጥላይ ትሄዳለች። እንዲህ እያልኩኝ 2 3 እያሉ ልጆችን መወለድ ጀመሩ። ነገሩ ከአቅሜ በላይ ሲሆንብኝ ለባለቤቴ የሰጡት መሬት ላይ ቤት ሰርተን ከዚያ ግቢ ይዞኝ እንዲወጣ አለበለዚያ ግን አሁን የመጨረሻ እንደሆነ የመጨረሻ ማስጠንቀቂያ ሰጠሁት። እሱም ልጆቹ እንዲበተኑበት እንዲያለቅሱበት ትዳሩ እንዲፈርስ ስላልፈለገ እናቱን አሸንፎ እምቢ ብሎ እኔን ልጆችን ይዞ እዛ ቦታ ላይ አነስ ያለች ጎጆ ሰርተን ልጆቻችንን ይዘን ገባን። እንዲያቅማችን በቻልነው ነገር እየሰራን ኑሮን እያሸነፍን መጣን። ልጆቼን በጣም አደጉልኝ፣ ጠነከሩልኝ፣ ጎበዙልኝ። የዳርኩትንም ዳርኩ፣ ያስተማርኩትንም አስተማርኩ። አማቴም ባለ ጉልበት ባለ ጊዜ ባለ ሀብት ሆና እርሜ ልኳን አልኖረችም። እርጅና ማጀሬ ተራውን ጠብቆ ከቻለ ያን የነበረ የምራቶቿ እውነተኛ ማንነት ይታያል። ምራቶቿ እች ሴት አርጅታለች፣ ተጨቃጫቂ ናት፣ ነገረኛ ናት፣ እሷን የመጦር እሷን የመሸከም ዕዳ የለብንም ብለው ሁለቱም አሻፈረን አሉ። ምክንያቱም አማቴ በዛ ሰዓት ጸባዩ ተቀይሮ የእርጅና ነገር ሲሆንባት እነሱም ጋር የነበረው ጸባዩ ድሮ እኔ ጋር ስታደርገው የነበረው ነውና ከአቅማቸው በላይ ስትሆን እነሱም አንፈልግም አሉ። የባሌ ወንድሞች ባሌ ጋር መጥተው ሚስቶቻችን እምቢ ያሉን፣ የት እናድርጋት፣ ምን እንሆን፣ ብቻዋንም ለመኖር አስቸጋሪ ነው አሉ። ባሌ ሚስቴን ይዤ ከዚያ ግቢ የወጣሁበትን ምክንያት ታውቁታላችሁ፣ እኔ ምንም ማድረግ አልችልም ብሏቸው ነበር። እኔ ግን አልቻልኩም። ራሴን ነው ቆሜ ያየሁት። ነገ እኔም አረጃለሁ፣ እኔም ነገ ጧሪ ጠይቃለሁኝ። ነገ ስታዲያ እኔን ልጆች እንደዚህ ቢያደርጉኝ ምላሽ ምን ይሆን ብዬ አሰብኩ። ያለፈው ነገር ሁሉ አልፏል። የቀረው ነገር ሁሉ ቀርቷል። አማቴ ትምጣ፣ በቻልኩት መጠን ታግሼ እጦራታለሁ ለየትኛው እድሜያችን ብዬ አማቴን ተቀብዬ ቤት ያመጣሁኝ። አማቴ እኔ ጋር ከመጣች በኋላ ፍጹም የድሮይቱ አልነበረችም። አንዳንድ እያለች እያየች ታለቅሳለች፣ ይቅር በይ ትለኛለች፣ በትንሽ በትልቁ ነገር ትመርቀኛለች። አማቴ ሌላ ሰው ሆነች። አንዳንዴ ምነው ከጅምሩ እንዲሆነሽልኝ ከጅምሩ እንዲወደሽ ይኖራላለሁ። እሷም ዛሬ ላይ እንደምደርስና ምላሹ የነገሩ ሁሉ ይሄ እንደምሆን እኮ ስለማለቅ ነው ይቅር በይ ልጄ ትለኛለች። እኔም ይቅር ብያት እየጦርኳት አብረን የተወሰነ ዓመት ከኖርን በኋላ እያረጀው ነው ካሁን በኋላ ብዙ እድሜ የምኖር አይመስለኝም ብላ ያለ ንብረቷን መሬቷን ጠቅልላ አድርጋ በልጆቼ ስም አጠናቸው። ከተወሰነም ዓመታት በኋላ አማቴ ወደማይቀረው ሀገር ሄደች። የዚህን ጊዜ እኔ አስታምሜ ጡሬ ስንት መከራ አይቼ የቀበርኳትን አማቴን መሬት የባሌ ወንድም ሚስቶች የልጆቻችን የባላችን ሀቅ ነው እንጂ ያንቺ አይደለም የልጆችሽም አይደለም ብለው ፍርድ ቤት ገተሩኝ። ባለቤቴን ይሄን መሬት ለወንድሞች አካፈል፣ ለኔ ምንም የምፈልገው ነገር የለም፣ ሰላሜን በስንት መከራ ነው የመለስኩት፣ መልሼ ሳትፋንድድ አልፈልግም ብለው እልክ ያዘው። አንፈልጋትም አንጦርም ብለው አውጥተው ሲጥሏት አውጥተው ጥለውኛል ብለሽ ሳጨክኝ አንስተሽ ስንት አድርገሻል፣ አልሰጥም፣ በምስክርም በፍርድ ቤትም የፈለጉትን አድርገው መውሰድ ከቻሉ ያኔ ይውሰዱት፣ አለበለዚያ አልሰጥም ብሎ እምቢ አለ። እነሱም እንደፎከሩት ከሰሱ። በፍርድ ቤት ወረቀቱ ሙሉ ለሙሉ በልጆቼ ስም ስለሆነ ጧሪ ቀባሪ ነው የሚያገኘው ብሎ ፍርድ ቤት ፋይሉን ዘጋው።
ትንሽ ቆየት ብለውም ደግሞ በሽማግሌ ያዙን። ሽማግሎችም የጦረችው ያስታመመችው የቀበረችው እሷ ናት፣ እንዲያውም ከልጆቿ የሚገባው ለእሷ ነው፣ እንኳን ለእናንተ ሊመጣ ብለው ዘጉባቸው። እነዚያ ነገሮች ሁሉ እነዚያ ችግሮች ሁሉ አልፈው ዛሬ ላይ ተለውጠው ልጆቼ ተዳደው ተድሮ እንደነገርኳችሁ ሁሉም በየፊናው ሲሄድ ይሄን ታሪካችንን እያጫወተቻችሁ እያወራቻችሁ ያለችው ደግሞ አረብ ሀገር የምትገኘው ልጄ ናት። አንዳንዴ እናቶቻችን ወለዱን አሳደጉን የሆነ እድሜ ላይ ደረስን ወይ ይድሩናል ወይ ስደት እምቢ ብለን እንወጣለን። ግን በምን አይነት መከራ አልፈው ይሆን ብላችሁ አስባችሁ ታውቃላችሁ?